የሥላሴን ስዕል አይታችኋል አይደል? በቀኝና በግራ የሰው መልክ፣ የላም መልክ፣ የንስር መልክ፣ የአንበሳ መልክ ነው። አይታችኋቸዋል? አዎ እነሱ እንዳትረሱ እሺ። እነሱ ጾርተ መንበር ነው። የራሳቸው አለቃ ኪሩብና ሱራፊም ቢኖራቸው ሚካኤልና ገብርኤል ግን ተደርበው ምን ሆነዋል? አለቃ ሆነዋል። በጣም እኮ የሚደንቅ ነው። ቢደንቅ እኮ ነው። እነዚህ የሁለቱ መላእክት ስዕልም ስትመለከቱ ሚካኤል በቀኝ ገብርኤል በግራ ሁሌም አይለዩ ናቸው። ቤተክርስቲያን በሩ ላይ ሁሌ ይደረጋሉ። በረከታቸው ይደረብን። በብሉይ ኪዳን ሁለቱ ኪሩብ ክንፋቸውን ዘረር አድርገው በታቦተ ጽዮን ላይ ነበሩ። በሐዲስ ኪዳን ባለችው ቤተክርስቲያናችን ግን ስዕለ ኪሩብ ከታች ቢሆኑም እመቤታችን ግን መንበረ ታቦቱ ላይ ትቀመጣለች። ምኑ ላይ? መንበረ ታቦቱ ላይ። ለምን? ኪሩባዊ ሰረገላ ሆና የተገለጠችው በሐዲስ ኪዳን ማናት? ድምጻችሁ አነሰብኝ። ማናት? እመቤታችን ናት። የኪሩባዊት ሰረገላ እስቲ በሏት። አዎ በጣም በዛ ፈንታ እሷ ናት። ግን እመቤታችን ትበልጣለች አትበልጥም? ትበልጣለች፣ እንዳትጠራጠር። እሷ ትበልጣቸዋለች። እነዚህ 16 መላእክት ናቸው። 12ቱ ከውስጥ ናቸው፣ 4ቱ ከውጭ ናቸው። 40 እንስሳ ይባላሉ። የሰው ፊት ያለው መልአክ፣ የላም ፊት ያለው መልአክ፣ የአንበሳ ፊት ያለው መልአክ፣ የንስር ፊት ያለው መልአክ ፊታቸው ዝም ብሎ አይደለም። እግዚአብሔር ባወቀ ነው ይሄን ፊት የመረጠው። ባወቀ ነው የፈጠራቸው። አንዱን ሰው አስመስሎ፣ አንዱን ላም አስመስሎ፣ አንዱን አንበሳ አስመስሎ፣ አንዱን ንስር አስመስሎ። ለምን? በኋላ ዘመን ምን ይሆናል? ሰው ሆኖ ይገለጻል። ልክ እንደ ተሸከሙት ዙፋን የእመቤታችን ማህፀን ምን ይሆናል? ይተካዋል። ልክ እንደ ሰው ፊት እንዳለው መልአክ እሱ ራሱ ምን ይሆናል? አረ መልሶ ሰው ይሆናል። ስጋን ይዋሃዳል። ሰው ሆናለሁ ሲል አንዱ የሰው ፊት ነው። የላም ፊት ያለው መልአክ ደግሞ ላም በወሪቱ ምን ይሆናል? ትሰዋለች። እውነተኛ ላም ሆኖ ቀራንዮ ላይ የተሰዋው ማን ነው? መድኃኔ ዓለም ክርስቶስ ነው። የመስዋዕትነቱ ምሳሌ ነው። አንበሳ ደግሞ የትንሳኤው ምሳሌ ነው አይደል? አንበሳ ፈጥኖ እንደሚነሳ የይሁዳ አንበሳ የኔና የናንተ ጌታ ክርስቶስ ሞትን ድል አድርጎ ተነስቷል። ትንሳኤውን እንዲያመለክትለት ነው። ቀጥሎስ የንስር ፊት